አምን ሰማይ ላይ ወይን ሰማይ ላይ ዘንባባ አንድም ነገር የለም ሰማይ ላይ ከፀሐይ ግልጽ ነው። አይ ሲፈጥር ፈጣሪው ሰማይ ምድርን ፈጠረ። ፀሐይን በሰማይ ላይ አረገ፣ ጨረቃን ኮከብን። ከዚህ ውጪ በስድስት ቀን ፍጥረት ውስጥ የለም፣ ውሸት የለም። በቃ ምንም የለም። አንደኛ የለም ልንገር፣ ምንም ነገር የለም። ከሰማይም የመጣ እዝጌርም የለም፣ ወደ ሰማይ ሄደም እዝጌር የለም። በደም ስማኝ፣ በዘልማ ቆይ ስማኝ የሚባለው አሁን ለጠይቃለሁ ይገባኛል። አቋሉ አለሙ ከሰማያት ሰማያት ወርዶ ቆይ ሞተ ተነሳ በሶስተኛው ቀን ወደ ሰማይ ሄደ አንድ ቀን ይመጣል የሚባል ኢሉዥን አለ፣ ከሰው ጋር የማይገናኝ። ይሄ ሰው በብልሃቱ የፈጠረው አምላክ ነው። እውነተኛው ምንድነው? እውነተኛው ሲፈጥርም በመልኩ የፈጠረው ከሰው ጋር ነው። እዝጌር በሰው ነው የሚኖረው። ሰማይ ኖሮ አያውቅም፣ ኖሮ በጨራሽ አያውቅም። የሚያውቀው በመልኩ የፈጠረው ሰማይና ምድር ነው፣ ሰው ነው የኖረውም በሰው ነው። እሱማ የክብር ተስፋ የሆነው ክርስቶስ በእኛ ይኖራል አለ። ቀጥሎ ሰው መጨረሻ ላይ ልሂድልህ። መጀመሪያ በሰው ነበረ፣ ሰው ከእግዚአብሔር ተለየ ተብሎ ቀጥሎ ደግሞ አሁንም የመጣውም ተጸንሶ የተወለደው ከሰው ከማህፀን ነው፣ ከሴት ነው የተወለደው። ከሰማይ የሮጠ መጥቶ ሞቶ ተነስቶ ሄዶ አንድ ቢጠበቅ ኢሉዥን አለ። ይሄን ካላረጉ ደግሞ ሰባኪዎች ሰውን መያዝ አይችሉም። ተስፋ ይሰጧል። ሰማይ አንድ ቀን ይሄዳል ወይ ይመጣል፣ ትተላለፋታለህ። መቼ እንደሚመጣ መቼ ካንተ ጋር ግንኙነት ከሌለ ምንድነው የሆነው ታዲያ? ከሰው ነው ተጸንሶ የተወለደው። ያ ሰው ደግሞ ኢትዮጵያዊም አፍሪካዊም ክርስቲያንም እስላምም አይደለም፣ ሴትም ወንድም አይደለም። የእግዚአብሔር መልክ ነው። እግዚአብሔር ሰውን በመልኩ ወንድና ሴት አድርጎ ፈጠረው ነው የሚለው። ጾታ አይደለም፣ ከመልኩ ነው። ያቺ ሴት የተባለበት መልክ ከመልኩ ከራሱ ተጸንሶ ተወለደ። ቃል ስጋ ሆነ፣ መንፈስ ስጋ ሆነ። መጨረሻ ላይ ደግሞ ሰርቶ ሲጨርስ ያ እውነትን ጸጋን ተሞልቶ በሰው ነው ያደረው። የህይወት ወንዙ ሆኖ ዘልቀው ከሰው ውስጥ ነው። ኢሉዥን በስብከት የተነገረን የሆኑ ሰዎች ራእይ ያዩት የሆኑ ሰዎች የሆነ ነገር ያዩት ነገር ተጽፎ ተካቶ ሰማይ የሚል ቋንቋ ሰምተናል። ግን ከሰማይና ከምድር የሚበልጠው ሰው ነው። የእግዚአብሔር ሰማይ ሰው ነው። የእግዚአብሔር ዙፋን ሰው ነው። የሚኖረው በሰው ውስጥ ነው። ከሰው ውጪ እግዚአብሔር መኖሪያ አለ ብሎ አላለም። ምን አይነት ቤት መስሩኝ ነው እኮ ያለው። መጨረሻ ላይ ብለው ሰለቻቸው እኮ ነቢያቶቹ ምን አይነት ቤት ሰሩኝ ያላቸው። ታዲያ እንደዛ ካልክ እግዚአብሔር በሰው ከሆነ የሚኖረው ከሰው በፊት የት ነበር እግዚአብሔር? ሰው ከመፈጠሩ የራሱ አይደል እንዴ? የራሱ መልክ ነው እኮ። የራሱ መልክ ሌላ ራሱ እኮ ነው። ምንድነው የእግዚአብሔር መልክ ማለት? ምንድነው? በመልኩ በራሱ ይኖረው መኖሪያው እሱ ነው። ስለዚህ አንተ መገለጫው ማኒፌስት ማድረጊያው። ስለዚህ አሁን አንተ የምታምነው ወንድና ሴት የለም? ምን አይነት ወንድና መሽኛው እኮ መሽኛው ማለት መሽኛው ምንድነው? ሴትዮዋም ይሸናለች፣ ወንዱም ይሸናል። የሁለቱም ማህፀኑም ይሸናል፣ ይሄም ይሸናል። ለአገልግሎት የተፈጠረ ነው። ወንዱ ሽንት በሚሸናበትም ደግሞ በዛው ዘር ይመጣል፣ ዘር ትቀበላለች። የተፈጥሮ ስርዓት ነው። ወንድ ያለ ሴት፣ ሴት ያለ ወንድ አይሆኑም፣ አንድ ናቸው። የሚለይበት የወንድና የሴት ውጫዊ አካል